እንዴት ዋላችሁ ውድ ተመልካቾቻችን ውድ ቤተሰቦቻችን እንዴት ናችሁ? ዛሬ አንድ ጉርድ ፎቶ እንዴት ክሊን ማድረግ እንደምንችል ወይንም ደግሞ ማንኛውም ፎቶ ሊሆን ይችላል እንዴት ማጽዳት እንደምንችል ለምሳሌ የተለያዩ ቡግር ወይንም ደግሞ አክኒ ያለባቸው ሰዎች ፊታቸውን ንጹህ እንዴት እናደርጋለን የሚለውን በአዶቤ ፎቶሾፕ በደንብ የምንመለከት ይሆናል። ተከታተሉ። በመጀመሪያ ሶፍትዌራችንን እንከፍታለን። ስለዚህ አዶቤ ፎቶሾፕ ብለን እንከፍታለን ማለት ነው። ዘን ከከፈትን በኋላ አዶቤ ፎቶሾፑ በዚህ መልኩ ይከፍታል። እሱ ከከፈተልን በኋላ በቀጥታ ወርኪንግ ኤሪያውን ነው የምንከፍተው ማለት ነው። ስለዚህ እዚህ ጋር ኒው ፋይል የሚል አለ። ኒው ፋይል በሚለው መሰረት መክፈት እንችላለን። ስለዚህ ባይ ዲፎልት እዚህ ላይ ለምሳሌ ፕሪሴት ኔም ተሰጥቶናል። ስለዚህ ፕሪሴት ኔማችንን ወይንም ደግሞ ዲቴላችን እዚህ ጋር ተዘርዝሯል። ስለዚህ ስሙን ኖርማል የምንሰራውን ፕሮጀክት ስም እንጽፋለን ማለት ነው። ለምሳሌ ክሊኒንግ ልለው እችላለሁ። ክሊኒንግ ልለው እችላለሁ ማለት ነው። ክሊኒንግ ካልኩ በኋላ ዊድዝ እና ሄይቱን ሴት ማድረግ እንችላለን። ለምሳሌ 10 በ13 300 ሪዞሉሽን ያለው አንዱ ፎቶሾፕ ቢኖረን እሱን ማጽዳት ስለምፈልግ በቀጥታ ክሬት እለዋለሁ ማለት ነው። ዘን ክሬት ካረኩት በኋላ ልክ በእንደዚህ በምታዩት መልኩ ወርኪንግ ኤሪያዬ ዋይት ሆኖ መጥቶልኛል ማለት ነው። ይሄ ከመጣልኝ በኋላ ዘን ማጽዳት የምፈልገውን ፎቶግራፍ እዚሁ ላይ እጨምረዋለሁ ወይንም አመጣዋለሁ ማለት ነው። ስለዚህ እሱን ለማምጣት በቀጥታ ፋይል ውስጥ እንገባና ፋይል ከዛ ኦፕን እንለዋለን። ኦፕን ካልነው በኋላ ዘን ሴቭ ያደረግነው ወይንም ደግሞ የፎቶግራፋችን የተቀመጠበትን ፋይል ኔም ሰርች እናደርግና እናመጣለን ማለት ነው። ለምሳሌ ፎቶቱ ልለው እችላለሁ። ኦፕን ስለው ፎቶቱ የሚል ፕሮፋይል ላይ የለም ነው የሚለኝ። ለምሳሌ ታሳይ እንደዛ አድርጌ ልበለው አሁንም የለም እያለኝ ነው። ስለዚህ በቀጥታ ፎቶአችንን ያለበት ቦታ ላይ እንሄድና ሰርች እናደርገዋለን ማለት ነው። የታሳይ ለምሳሌ እዚህ ጋር ፎቶ 2 የሚል ነገር ልጻፍለት ከዚያ ኦፕን እለዋለሁ። ስለዚህ ፎቶ 2 የተባለችው ፎቶግራፍ ይቺ ነች። ለዚህችን ፎቶግራፍ ማጽዳት ነው የፈለግነው። ሶ ይሄኛው የከፈተው ሌላ ዊንዶ ወርኪንግ ኤሪያ ላይ ነው። ነገር ግን መጀመሪያ በጠቀስነው ወርኪንግ ኤሪያ ላይ ለማድረግ እዚህ ጋር እንወስድና እዚህ ጋር እናስቀምጣታለን ማለት ነው። የስ ብለን እናስቀምጣታለን። ልክ ባያችሁት መልኩ ፎቶግራፏን ያስቀምጥልናል ማለት ነው። ነገር ግን እቺን ፎቶግራፍ ልክ በእኛ ልንሰራበት ባሰብነው ወርኪንግ ኤሪያ ልክ ካደረግን በኋላ በነጯ ልክ ካደረግናት በኋላ ዘን እዚህ ጋር ክሊክ እናደርጋለን ራይት ምልክቱ ጋር ማለት ነው። ዘን አሁን እንደምታዩት ባክግራውንዱ ከውጭ ነጩ ፓርት አለ። ከዛ ደግሞ የፈጠርነው ወይንም ደግሞ ያመጣነው የፎቶግራፍ ኢሜጅ ያለበት ሌየር 1 የሚል አለ ማለት ነው። ስለዚህ ይሄንን ካደረግን በኋላ ይሄንን ሌየር 1 የሚለውን ዱፕሊኬት እናደርጋለን። ዱፕሊኬት ለማድረግ ኮንትሮል ፕላስ ጄን እንጠቀማለን ማለት ነው። ዘን ዱፕሊኬት ካደረኩት በኋላ በቀጥታ የሚሄደው ኖርማል የምትለው ዋጋ ክሊክ አድርግና ቪቪድ ላይት የምትለውን ክሊክ አደርጋለሁ ማለት ነው። ልክ እንደዚህ እንግዲህ ወደ ቢጫ አይነት መልኩ ይወስደዋል ፎቶግራፋችንን ማለት ነው። ይሄን ካረግን በኋላ ኢሜጅ ውስጥ እንገባና አጀስትመንት ብለን ኢንቨርት እንለዋለን ማለት ነው። ስለዚህ ኢንቨርት ስንለው ኖርማሊ ኢንቨርት አደረገው ወይንም ደግሞ ኢሜጁን ብላክ አደረገው ማለት ነው። ልክ ይሄ ከሆነ በኋላ ዘን ፊልተር ወደሚለው ነው የምንሄደው። ፊልተር ብለን አዘር የሚል ነገር አለው። አዘር የምትለው ጋር እንሄዳለን። ከዛ በኋላ ሃይፓስ የምትላለች ሃይፓስ የምትለው ጋር ሄዳለሁ። ስለዚህ ለምሳሌ ይሄ ፎቶ ፊቷ ላይ ያለው ነገር በሙሉ እንዲነጻ ወይንም እንዲጸዳ በሚያደርገው መልኩ ምን እናደርጋለን? ይሄንን ሳይዙን ልንጨምረው ልንቀንሰው እንችላለን ማለት ነው። ለምሳሌ እኔ 42 ወይንም እዚህ ጋር በቀጥታ 36 ብሎ 36ቱ በቂ ሊሆን ይችላል። ኦኬ እለዋለሁ ማለት ነው። ይሄንን ካደረኩ በኋላ አሁንም አጌን ፊልተር እልና ብለር የምትለው ጋር ሄዳለሁ። ጋሻን ብለር እንመርጣለሁ ማለት ነው። ጋሻን ብለር ልክ ብለሩ እስከምን ድረስ ሊያጠፋልኝ ይችላል ይሄንን ቡግር ወይንም ፊቷ ላይ ያለውን ነገር የሚለውን ሊሚት ካረኩ በኋላ ለምሳሌ 2 አልኩት። ከ2 ባስበልጠው ምን ሊሆን ይችላል? ከ2 ባሳነሰው ምን ሊሆን ይችላል የሚለውን ለምሳሌ እንደዚህ ባደርገው እንደዚህ አይነት ኢሜጅ ይመጣል። ልክ እንደዚህ ይሆን ሄዳል። ከዛ ቢያንስ ደግሞ እንደዚህ ይሆን ይመጣል ማለት ስላይትሊ የሆነ ዲፈረንስ እያሳየን ነው የሚሄደው። ነገር ግን እኔ በ2 አደረኩትና ኦኬ አልኩት ማለት ነው። ኦኬ ካልኩት በኋላ ልክ እዚህ ላይ
ይሄንን በሰራሁበት ቦታ ላይ ዘን ሌየር ማስክ ጨምርበታለሁ ማለት ነው። ሌየር ማስክ ስጨምርበት ይሄ ሌየር ማስክ ያው እንደምናየው ነጭ ሆኖ ነው የምናገኘው ማለት ነው። ስለዚህ ይሄንን ነጭ ወደ መጀመሪያው ኢሜጅ እንዲመለስልን ስለምንፈልግ ኮንትሮል ፕላስ አይ ኢንቨርት እናደርገዋለን ማለት ነው። ስለዚህ ኢሜጁ አሁን ሙሉ በሙሉ መጀመሪያ የነበረውን ኢሜጅን ያመጣልን ማለት ነው። ስለዚህ ይሄንን ፊቷ ላይ ያለውን አላስፈላጊ ነገር ማጽዳት ስለሆነ የፈለግነው እዚህ ጋር የምናገኘው ፎርግራውንድ እና ባክግራውንድ ከለር አለ። ስለዚህ ከላይ ነጭ ከታች ጥቁር እንዲሆን እናደርጋለን። እቺን ቀስቷን በመጠቀም ላይ ነጭ ላይ እናደርጋለን ማለት ነው። እሱን ካደረግን በኋላ ልጅቷ ፊት ላይ ያለውን አላስፈላጊ ተጨማሪ ወይንም ደግሞ ቡግር ሊሆን ይችላል፣ የተለያየ ቁስልም ሊሆን ይችላል whatever it is እሱን ማስወገድ ስለሆነ ስለዚህ በቀጥታ ይሄንን ካደረግን በኋላ ወደ ብሩሽ ቱል ለምንሄደው ማለት ነው። ብረሽ ቱል ላይ ሄዳለሁ። ስለዚህ ብረሽ ቱሉ በጣም ሰፊ ነው። በዚህ መልኩ ማጽዳት አንችልም፣ ምክንያቱም ሙሉ ፊቷን አንዴ ስለሚነካብን ማለት ነው። ስለዚህ ይሄንን ቀጥታ ጠበብ እናደርግና ልክ እንደዚህ እናደርገዋለን። ትንሽ ሰፋ ያው በጣም ሲጠብ ደግሞ ተገቢ ላይሆን ይችላል ወይንም የምንፈልገውን ፓርት ላያነጻልን ይችላል እና ልክ እንደዚህ እናደርገዋለን። ይሄ ከሆነ በኋላ በቀጥታ ብሩሽ ማድረግ ነው ማለት ነው። አላስፈላጊ የሚባለውን ፓርት ብሩሽ እናደርገዋለን። ልክ እንደዚህ እንደምታዩት እያጸዳልን ይሄዳል ማለት ነው። ለምሳሌ ሌታሳይ ዲች እያደረኩ የምፈልጋትን ፓርት አጸዳለሁ ማለት ነው። ስለዚህ እንደምታዩት ያው እያጸዳልኝ ነው። ይሄው እዚህ ላይ የነበረ በጣም ብዙ ብጉሮች ነበሩባት በልጅቷ ፊት ላይ። ነገር ግን የልጅቷን ፊት በዚህ መልኩ እኔ ማጽዳት ያለው ማለት ነው። ልክ እንደዚህ አድርጌ አጸዳዋለሁ። ላይ የነበረውን በሙሉ አጸዳለሁ ማለት ነው። ኦኬ አሁን ፊቷ ላይ ምንም አይነት ቡግር የሌላት ሴት መሰለች ማለት ነው። እንግዲህ ሰውነቷ ላይም የተለያየ ነገር አለ እንደምታዩት። ይሄንንም ማጽዳት እንችላለን ማለት ነው። እንግዲህ ይሄንን ለማጽዳት ያው ምናልባት እንደዚህ ጊዜ ከሚፈጅብን ሰፋ አድርገን ሳይዙን ማጽዳት እንችላለን። ለምሳሌ እዚህ ላይ ትንሽ ሳይዝ ልጨምርበት። አሁን የዚህኛው የብረሹ ሳይዝ ትንሽ ጨመር ብሏል ማለት ነው። ስለዚህ እዚህ ላይ የነበረውን አላስፈላጊ ነገር ስሙዝ እንዲሆን አድርገናል ማለት ነው በዚህኛው መሳሪያ መሰረት። ይሄን በዚህ መልኩ አጸዳሁት። ነገር ግን ደግሞ ምናልባት በጣም ብረሹን ያበዛንበት ፓርት ካለ ወይም ደግሞ በጣም ወደ ብለርድነት ተቀየረ ከሆነ ይሄ ነጭ ከላይ የነበረውን ጥቁሩን ከላይ እናደርግና በቀጥታ ለምሳሌ ከንፈሩ አካባቢ ኖርማል መሆን ያለበትን አፍንጫዋ ፊት ለፊት ላይ ያለችውን ፓርት ኖርማል እንድትሆን ቅንድዋ እዚህ አካባቢ ቺኛ ኖርማል መሆን አለባት፣ ብለርድ መሆን የለባትም። ኖርማል መሆን መቻል አለበት ማለት ነው። ለዚህ እሱ ላይ ክሊክ እናደርጋለን። ጠርዙ አካባቢ ይሄ ብለርድ መደረግ የሌለበት ወይንም ደግሞ ኦቨር ለማንጻት ስንፈልግ የምንነካቸው ፓርቶች ናቸው። ያ ደግሞ ኦቨር ሊሆንበት ስለሚችል እሱን በዚህ መልኩ ማጽዳት እንችላለን ማለት ነው። እንግዲህ ይቺን ልጅ ቀደም የነበረችበት የፊቷ ገጽታ የፊቷ ንጽህናና አሁን ያለችበት የፊቷ ንጽህና ፈጽሞ የተለያየ ነው ማለት ነው። ይሄን ከጨረስን በኋላ አጠቃላይ እዚህ ላይ ያሉትን ሌየሮች ራይት ክሊክ አድርገን ፍላተን እናደርጋቸዋለን ማለት ነው። አንድ ኢሜጅ እናደርጋቸዋለን ማለት። ስለዚህ እዚህ ውስጥ ምንም ያልጸዳ ፓርት አይኖርም ማለት ነው። ምናልባት ስናጸዳ ፀጉሯን ሁሉ ብለርድ አድርገነው ከሆነ ቀደም በተናገርኩት መሰረት ለምሳሌ አሁን እንደዚህ ልናደርግ እንችላለን። አሁን አስፈላጊ አይደለም። ስለዚህ ያንን ጥቁሩን ከላይ አድርገን ማጥፋት እንችላለን። አሁን ግን ኦልሬዲ ፍላተን ስላደረግነው አንድ ኢሜጅ አድርገነዋል ማለት ነው። ይሄን ካደረግን በኋላ በቀጥታ ፕሪንት ለማድረግ ፋይል ብለን ኤክስፖርት እንልና ኤክስፖርት አስ ምትላለች። ስለዚህ ኤክስፖርት አስ ካልኩ በኋላ ልክ ይሄኛው ነገር ይመጣልናል ማለት ነው። ከነ ፎቶግራፍ ከነ ኢሜጁ ይመጣል ማለት ነው። ያው እንደምታዩት እየመጣ ነው። ኦኬ በዚህ መልኩ አጽድታታል። ይቺ ፕሪንት ትሆንልህ ወይ ነው የሚለኝ። ስለዚህ እዚህ ጋር እንገባና ብዙ ጊዜ በጄፒጂ ነው ፕሪንት የሚደረገው ፎቶ ቤቶችና ጄፒጂ አድርገን ከዛ በኋላ ኤክስፖርት እንለዋለን ማለት። ኤክስፖርት ስናደርግ የቱ ጋር ነው ኤክስፖርት ተደርጎ እንዲቀመጥልህ የምትፈልገው የሚላለን። ኦኬ እኔ የፈለኩት ዴስክቶፕ ላይ ነው ካልሆት ዴስክቶፕ የምትለዋን መርጥና ኦኬ እለዋለሁ ማለት ነው። ስለዚህ ይሄ ከሆነ በኋላ ቀጥታ ይቺ ፎቶግራፍ ዴስክቶፕ ላይ ላገኛት ይገባል ማለት ነው። አያችሁት?
እዚህ ጋር ክሊኒንግ ትላለች። እችን ከፍተን አሁን ማየት እንችላለን ማለት ነው። በዚህ መልኩ ጸድታልሃለች። ስለዚህ እችን ፕሪንት ማድረግ ትችላለህ እያለኝ ነው ማለት ነው። ዜርፎር በዚህ መልኩ ማንኛውንም ፎቶግራፍ በቀላሉ ማጽዳት እንደምትችሉ ማየት ችለናል ማለት ነው። እንግዲህ ተመልካቾቻችን እጅግ በጣም ስላያችሁኝ ስለተመለከታችሁኝ ላይክ እና ሼርም ስለምታደርጉኝ እጅግ በጣም እያመሰገንኩ በቀጣዩ ፕሮግራም እስክንገናኝ ድረስ የዛሬው ፕሮግራም ይሄን ይመስል ነበረ። አመሰግናለሁ። መልካም ቆይታ